አያስብም አይነት ነገር ዝም ብለው ወሬ ብቻ ያወራሉና እንደው ዝም ብሎ ዳር ያለው ሁላ ሼህ ይብል ሼህ ይሆናል ወይ? እስኪ ስለዚህም ቢስሚላህ ቅድም ሸዳውድ ብለዋቸዋል። አንዳንድ ወይም በእነሱ የተጠመዘዙ ያልገባቸው እነሱ እየወሰዱ ተምሯን ሩዟን ምናምን ይሄን ሳልባጁን እየሰበሰቡ የጣሉባቸው ለነሱ በሚስጥር የነገሯቸው ሼክ የሚሏቸው ወይም ይህ ከተማ ሆኖ ለነሱ ታዛዥ የሆኑ በደሞዝ መፍለክለካ አተው ኪራይ የሚከፍሉት አተው እንደው ለዕለቱ ይችኑ እንኖራለን የሚሉትን ከሆነ ሼክ የሚሏቸው አላውቅም። የነሱ ሌሎች ሼኮች እንዳሉ እኛም የምናውቃቸው መሻይኾች ከኛም በፊት የነበሩት የመሻይኾቻችን መሻይኾች ግን ቅድም በኪታባቸው የገለጹት ነው። አንድም አላህን ፈሪ አንድም ብቃት ያለው አካልን የሚያመልክን ሙስሊም ነው ያለ ሀበሻ ላይ በፍጹም አታገኝም። ቅድም እንዳልነው ቃላቷን የተጠቀመ ቃላቱንም ሲጠቀም አላህ መውጁድ ነው በሚል ማዕናው ትርጉም ከወሰደው ቃል ብቻ ነው የተጠቀመው የሚል እንጂ ማን የተቀደል ጅስሚያ አላህን አካል ነው ብሎ አምኖ አይከፍርም የሚል ይሄማ ከሆነ በአጠቃላይ አቂደተል አሽዓሪያ ማቱሪዲያን እኮ ገደል አስገባው። አላህ ጅስምም አይደል አረድም አይደል ከአረድም ከጅስምም ባህሪያት የማይገለጽ ጌታ ነው እያሉ መሻይኾቻችን ከልጅነት ጀምሮ ነው እያስተማሩን ያለው እንጂ ሁለት አቂዳ የለም። ስለዚህ ሸኾች የሚሏቸው ወይም ሸኾቹን በጭራሽ አያውቋቸውም፣ አጠገባቸውም አልቀረቡም፣ ቢቀርቡም አያውቋቸውም። እንደነ ሸጊ ስር ያለውን አሁን አላወቋቸውም። ሌሎችንም ሀታ ከዛ እነሱ የጠመዘቱ በነገራችን ላይ አላከፍርም የሚል ቀርቶ እኮ ወሃቢያም ይሆናል ለአህለ ሱና ወል ጀማዓ ላይ ቀርቶ ማለት ነው። እነዚህ የሀገራችን መሻይኾች መገለጫ አይደሉም ነው። ነገ ከነገ ወዲያ እኮ እነዚህን ማለት አህለ ሱና ወል ጀማዓው ይቀጥላል እንጂ እነዚህ እኮ እንተካቸው እንዳሉት እኮ አህለ ሱና ወል ጀማዓው በገጠር በከተማው ያለውንም አጥፍተው ልክ ኢስላም ብሎ ማለት አካልን ማምለክ ኢስላም ብሎ ማለት የሙሐመድ ኢብኑ አብዱል ወሃብና የአህመድ ኢብኑ ተይሚያ አቂዳ ሊያስመስሉ ነው እየጣሩ ያሉት። ይሄ ደግሞ አይሆንም ብለናቸው አተኳቸውም። እነዛ ትርንጎ ናቸው፣ መድኃኒት ናቸው። እናንተ እምቧዮች ናችሁ፣ መራራ ናቸው። መራራው ያን የሚጣፍጠውን አይተካም የምንላቸው በይህ ነውና የሀገራችንን መሻይኾች በስም ብቻ ዝም ብለው ሊጠቀሙባቸውና ልክ መሻይኾቹ እውነትን የማይናገሩ አንገታቸውን ብቻ ቀብረው ደዩስ ምንም ፈዷኢል ብቻ እየተናገሩ ሰው ስለ ጀነት ብቻ ወደ ጀሃነም የሚወስደውን ወይም ላኢላሃ ኢለላህ ካለ ምንም እንደማይከሰትበት አድርገው የሚያሳዩ የራሳቸውን ዓላማ ለማሳካትና ከሁሉም ጋር መስለው ሁሉም ጋር ለመወደድ ከሁሉም ብር ለመሰብሰብ ሊሆን ይችላል ተከታይ ይሄ የሚጠቅም